بسم الله الرحمن الرحيم الحمد لله الذي وحده وصلى الله عليه وسلم لا نبي بعده جمعة የሻዕባን የመጨረሻው ጁምዓ የረመዳንን ለመቀበል እንግዲህ ቀጣዩ ሳምንት ጁምዓ ረመዳንን የምንቀበልበት ነው። ረመዳን በአዲስ ማንነት በአዲስ ምዕራፍ ይህንን ደግሞ ለረመዳን መግቢያ የምንጠቀምበትን ሻዕባንን ወር ውስጥ ያለውን ጁምዓ በልዩ ሁኔታ እንግዲህ ብዙዎቻችን ጁምዓን እንደ ሙእሚን የሳምንቱ ኢድ ነውና የበለጠ አምረን የበለጠ ለብሰን የበለጠ ጥሩ ሆነን እንቀርባለን። እኔ ከውጫዊ ማንነታችን በጁምዓ ቀን ጥሩ መልበስ፣ ጥሩ ሽቶ መሽተት፣ ጥሩ ልብስ መልበስና ጥሩ ሆኖ መገኘት በጣም ከሚያስደስቱ ነገሮች ናቸው። ያን ደግሞ የበለጠ በሰላዋት አድምቀን በህይወታችን ውስጥ ትልቁ ሰው አሽረፈል ኸልቅላህ ሰለዋቱላህ ዐለይሂ ወሰለም ነብዩ መሐመድ ሰለዋቱላህ ዐለይሂ ወሰለም መካ ላይ ተወለዱ። መካ ሙከረማ ሆነች፣ የተከበረች ምድር አደረጓት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ላይ ሂጅራ ሄዱ። መዲና ሙነወራ ሆነች፣ መዲና አበራች። ረሱሉል አሚን ሰለላሁ ዐለይሂ ወሰለም በእኛ ልብ ውስጥ ገቡ። የኛ ማንነት ይህን በእስልምና ውበት ትልቅ ማንነት እንድንይዝ አደረገ። አሽረፈል ኸልቅላህ ሰለዋቱላህ ዐለይሂ ወሰለም የልብ ንጽህናችን ከምንም ነገር በላይ ነው። ለዚህ ነው ምን ይባላል መሰላችሁ፣ አንዳንድ ሰዎች ስትቀርባቸው ጭማሪ ናቸው። በህይወት ውስጥ የሆነ ነገር ይጨምሩልሃል፣ የሆነ ነገር ያበሩልሃል፣ የሆነ ነገር ይለውጡልሃል። ሌሎች ሰዎች ደግሞ መራቃቸው ንጽህና ነው። መቅረባቸው አይደለም፣ ስትርካቸው ንጹህ ትሆናለህ። በራካቸው ልክ ነው ንጽህና። ምክንያቱም የሚጨምሩልህ ክፋት፣ የሚጨምሩልህ ጥፋት፣ የሚጨምሩልህ ሐሜት፣ የሚጨምሩልህ ወንጀል፣ የሚጨምሩልህ ቡዕድ አኒላህ ነው። ረመዳን እየገባ አዲስ ምዕራፍ ለመፍጠር ማን ቀርበን ማንን ነው መራቅ ያለብን? ምን አይነት ሰዎች ናቸው ልንቀርባቸው የሚገባል? በዚህ መንፈስ ይህን ጁምዓ እንድናሳልፈው ፈልጋለሁ። ስንቀርባቸው ኢዳፋ ያላቸው ጭማሪ በመቅረባችን የምንጠቀምባቸው በህይወታችን ውስጥ የሆነ ነገር የሚጨምሩልን፣ የምንርቃቸው ደግሞ በመራቃችን ንጽህናን የሚጨምሩልን፣ የበለጠ ለአላህ ቅርብ የሚያደርጉን፣ ከወንጀል ከኢስም የሚያጸዱን ይሁን። እነዛን ለማድረግ ረሱል ሰለላሁ ዐለይሂ ወሰለም በእኛ ህይወት ውስጥ የኑሩ ባለቤት እንደሆኑ መዲናን እንዳነወሯት ልቦቻችንን በኢማን እንዳበሯት እኛም መልካሞቹን በመቅረብ መጥፎቹን በመራቅ ለነገ ረመዳናችን አዲስ ምዕራፍ ውስጥ ለመግባት ይህን ጁምዓ በዚህ መልኩ እናሳልፈው። ጁምዓ የተባረከ ሆኖልን በሰላዋት የደመቀ ሆኖ እንዲያልፍልን ሰላዋት እናብዛ። አላሁመ ሰሊ ወሰለም ዐላ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።